በቡና ያየን እንደሆነ ባለፉት ጥቂት ዓመታት የመጣው ምርታ ይበል ይበርታ ይቀጥል የሚያስብል ነው። ኢትዮጵያ ውስጥ እያደገ በመጣው የህዝብ ቁጥርና የቡና ፍጆታ ዝርዝር ጥናት ሳታካሂዱ በግርድፉ ኢትዮጵያ ውስጥ ያለው የቡና አጠቃቀም እያደገ መምጣቱን መገመት አያስቸግርም። የዛሬ 5-6 ዓመት 700 ሚሊዮን ኤክስፖርት የምታደርግ ሀገር በዚህ ዓመት ከሞላ ጎደል $2 ቢሊዮን ኤክስፖርት ታደርጋለች ማለት ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። ከሁለት እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ። ቡና ከሌላው ነገር የሚለየው በሀገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር ኢትዮጵያ የማንሰራራት ዘመኗን ጀምራለች ብዬ ተደጋጋሚ ተናግሬያለሁ። እውነት ነው። በቡና ይሄ የማንሰራራት በቂ ማሳያ ነው። ከ10 ኩንታል 60 ኩንታል መግባት ለኢትዮጵያ የማንሰራራት ይበልጥ የመጠቀም ይበልጥ ከሀብቷ አትራፊና ተጠቃሚ የሚያደርጋት መንገድ ነው። ከፍተኛ ተስፋ ሰጪ ጅምሮች ኢትዮጵያ ውስጥ ይታያሉ። ይሄንን ማጠናከር፣ ይሄንን ይበልጥ ማባዛት፣ ተጠቃሚታችንን ማስፋት ያስፈልጋል። በዚሁ አግባብ በቅርበት እያየን እየደገፍን ውጤታችንን እናሰፋለን ብዬ ተስፋ አደርጋለሁ።